አንድ ብርጭቆ ውሃ ለ1 ደቂቃ በአንድ እጃችን ይዘን ብንቆይ ምንም ችግር ላይኖረው ይችላል። 5 ደቂቃ ስንቆይ ግን የህመምና የመደንዘዝ ስሜት ይፈጠራል። ለ2 ሰዓታት ስንቆይ ደግሞ እጃችን ላይ የሚደርሰውን ጉዳት ገምቱ። ስለዚህ አቢዩዝም ምንም ያክል ትንሽ ቢመስልም በደሉ ረጅም ጊዜን እየወሰደ በመጣና በተደጋገመ ቁጥር ልብን የሚያልፈው ጉዳትም በዛው መጠን እየከፋ ይመጣል። አቢዩዝ የሚለው የእንግሊዘኛ ቃል ያለአግባብ መጠቀም፣ መበዝበዝ፣ ማጎሳቆል፣ ማባከን ወይንም መበደል ተብሎ ሊተረጎም ይችላል። በደል ወይም ደግሞ አቢዩዝ ማለት አንድ ነገር ከመጠን በላይ መጠቀም ወይም ደግሞ ለመጥፎ ውጤት መጥፎ ዓላማ መጠቀም ማለት ነው። ሌላኛው ትርጉሙ ደግሞ በራስ በሌሎች ሰዎችና በእንስሳት ላይ ጎጂ ወይም ደግሞ ጨካኝ ባህሪን መለማመድ ማለት ነው። አቢዩዝ የሚለውን ቃል የምንጠቀመው አንድ የተወሰነ ባህሪና ድርጊት ተደጋጋሚነትን ሲያሳይ ነው። አቢዩዝ የአንድን ሰው ራስን ዋጋ መስጠት፣ ሰልፍ ወርዝ፣ በራስ የመተማመን ችሎታ ላይ ከፍተኛ ጉዳት ሊያደርስ ይችላል። ይህ ባህሪ በፍቅር ግንኙነቶች በደንብ ለመለየት በሚቻል መንገድ ሲከሰት ይስተዋላል።